ፀጉራችሁ እየረገፈና እየሳሳ እየተበጣጠሰ ከፊት እየሸሸባችሁ ተተቸገራችሁ ዛሬ እንግዲህ ይህን የመሰለ ምርጥ መድኃኒት ይዤላችሁ መጥቻለሁ። ይህ ቅባት በነገራችን ላይ ብዙዎቻችሁ የምጠቀማቸውን ቅባቶች አናገኛቸውም ለምትሉ በምግብ ዘይት እንዴት አድርገን ምርጥ የሆነ ለፀጉራችን እድገት፣ ልስላሴ እንዲሁም ደግሞ ለሚረግፍባችሁ ለሽበትም የሚሆን በእንደዚህ አይነት ሽንኩርትን እንዲሁም ደግሞ ዛሬ ሩዝን በቅባት መልኩ አስገብቸዋለሁ። በእርግጠኝነት በጣም ነው የምትወዱት። ፀጉሬን እንዴት እንዳለሰለሰው በስማም እስከ ዛሬ ድረስ ተሸውጃለሁ ነው ያልኩት፣ ይህንን ባለማወቄ ማለት ነው። በነገራችን ላይ ይህንን ግብአት ከቤተሰቦቼ ነው ይህንን ስሪው በጣም በተደጋጋሚ ተጠቅሜዋለሁ እና ለውጥ አምጥቼበት ስለነበረ ለቤተሰቦችሽ አካፍሊልን ብላችሁ ነው። በጣም አመሰግናለሁ። ወደ አሰራሩ ስንሄድ ታዲያ በመጀመሪያ እዚህ ጋር ሩዝ ነው ሩዝ ተጠቅሜያለሁ። ነጩን ሩዝ ይሄ ማንኛውም የምግቡን ሩዝ ነው የተጠቀምኩት ማለት ነው። ረጃጅሙን አንድ ማንኪያና ትንሽ ተጠቅም ያለውኝ። ሩዝ ለፀጉር እድገት፣ ብዛት፣ ጥንካሬ ፀጉር ያደርቃል። ግን ፀጉራችን እንዳያደርቅብን ታዲያ የምንጠቀመው ግብአት አለ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። እዚህ ጋር እንግዲህ በምታዩት መልኩ ሌላኛው ግብአቴ ጥቁር አዝሙድ ነው። ጥቁር አዝሙድ ለፀጉራችን መፋፋት፣ ለፀጉራችን መልክ እንዲሁም ደግሞ ለሽበትን ያጠቁርላቸዋል። ራስ ምታት ካለባችሁ እሱን አብዝታችሁ ተጠቀሙ። በዋነኝነት የሁሉ ግብአቴ ባለውለታ የሆነው ለፊት ሁሉም ነገር የምጠቀመው ቡና ነው። እኔ እዚህ ጋር ኔስኮፊ 2 ማንኪያ ተጠቅሜያለሁ። እናንተ የሀበሻ ቡና ካላችሁ እሱን መጠቀም ትችላላችሁ። ቡና ለፀጉር እድገት፣ ለደም ዝውውር እንዲሁም ደግሞ ፀጉርን ቡናማ የሆነ ከሆነ ፀጉራችሁ በጣም ነው የሚያሳምርላችሁ። ከዛ እዚህ ጋር በዋነኝነት ቀይ ሽንኩርት አቅርቤያለሁ። 2 ራስ አነስ ያለ ነው የተጠቀምኩት። ከዚህ በፊት ሰርችላችሁ በተደጋጋሚ ቀይ ሽንኩርትን ቅባቱን በጣም ብዙዎቻችሁ ሽታው ነው እንጂ ፀጉሬን በጣም ነው ያሳደገልኝ፣ ያፋፋልኝ እንዲሁም ደግሞ የመለሰልኝ አብዝቶልኛል ያላችሁ በጣም ብዙዎቻችሁ ናችሁና በጣም ነው አመሰግነው። እንግዲህ ሽታ እንዳይኖረው ዛሬ እንዴት እንደምናጠፋው ማሳያችኋለሁ። ከዛ እዚህ ጋር እንግዲህ እንልጠዋለን። ቀይ ሽንኩርት ለፀጉር እድገት፣ ብዛት፣ ልስላሴ፣ ከፊት ለሸሸ ፎረፎር ካለባችሁ እንዲሁም ደግሞ ያለ እድሜያችሁ ሽበትም ካለባችሁ ሽንኩርት በጣም አሪፍ ነው። እስከ ልጣጩ ራሱ መጠቀም ትችላላችሁ። በዚሁ እየሰራን ደግሞ ሰላም አላልኳችሁም። ሰላማችሁ ብዝት ትርፍ ይበልን እያልኩኝ በያላችሁበት ዓለም ዳርቻ እንግዲህ ቪዲዮ ላይክ እያደረጋችሁ ሼር አድርጉኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ጥያቄ ካላችሁ ሀሳብ ካላችሁ ኮሜንት ላይ ጻፉልኝ፣ መልስላችኋለሁኝ። እዚህ ጋር እንግዲህ በምታዩት መልኩት ሁለቱንም ራስ ተጠቀምኩ በኋላ አጥቤዋለሁ። ካጠብኩት በኋላ ከትፌዋለሁ። ሙሉውን አልተጠቀምኩትም፣ ግን ሳየው ስከትፈው በዛብኝ፣ ግብአቶቹ ሊበዙብኝ ስለሆነ ቀንሼዋለሁ ማለት ነው። እዚህ ጋር በዋነኝነት ዝንጅብል ተጠቅሜያለሁ። ዝንጅብል እኔ ከግብአቶች አለይም። ለምን ካላችሁ ዝንጅብል ለፀጉር እድገት፣ ለፎረፎር፣ ከፊት ለሸሸባችሁ ፀጉራችሁ በጣም እየተበጣጠሰ እየረገፈ እያሳከካችሁ ከሆነ ቆዳችሁ ለራስ ቅላችሁ ጽድት ነው የሚያደርገው። እናሱን ተጠቀሙ። ታዲያ እንዳታበዙ፣ ታበዛችሁ በዛው ልክ ደግሞ ቆዳ የመላጥ ኃይል አለው። እዚህ ጋር እንግዲህ ብዙዎቻችሁ እኔ ቅባት የለኝም የምትሰሪያቸው እንዲሁም ደግሞ የወይራ ዘይት አላገኝም ለምትሉኝ እንደዚህ የአበባውን ዘይት የምግብ ዘይት ነው ቫይታሚን ኢ ያለው ዲ ያለው እና ይሄንን በጣም አሪፍ ነው። ፀጉራችሁን ልስልስ ነው የሚያደርገው። በእውነት እናንተ ራሱ ብዙዎቻችሁ በምግብ እየሰራሁት የምሰሪያቸውን ግብአቶች በጣም ነው ፀጉሬን ያሳደገልኝ ያላችሁ እና ይሄን የምላችሁ ከእናንተ በጣም ኮሜንታችሁን ስለማነብ ነው። እና እዚህ ጋር ወደ አሰራሩ ስንመጣ እዛ ጋር ሽንኩርቱ እንዲጠበስልን ሽንኩርትና ዝንጅብሉን እሳት ላይ ጥጄዋለሁኝ። ቅባቱን ስለሆነ የምንፈልገው እንዳይሸት ምንም አይነት ሽታ የለውም። በእውነት ሰርታችሁ ኮሜንት ላይ ሽታ ካለው ንብረት እየሽታ አለው ብላችሁ ጻፉልኝ ማለት ነው። እና እዚህ ጋር ታዲያ ጥራጥሬዎቹን እሳት ላይ ያንጥዳቸው፣ ምክንያቱም ስለሚጨስ እንደገናም ደግሞ ስንቀባው ጥሩ ስላይደለ የበለጠ ፀጉራችንን ስለሚነቃቅልብን እንዲሁም ደግሞ ወደፊታችን ሲወርድ ሽፍታ ያወጣብናል እና ምን እንዴት አድርገን ደግሞ መጨረሻ ላይ እንደምንቀላቅለው አሳያቸዋለሁ ማለት ነው። ከዛ እዚህ ጋር ፍጭት አደርገዋለሁ ሩዞቹን የተጠቀምኳቸውን ጥራጥሬዎች ማለት ነው። እዛ ላይ በነገራችን ላይ ቁርንፍድ መጠቀም ትችላላችሁ። እዚህ ጋር እንግዲህ ሽንኩርቱ ጥብስ ብሏል። ያው ሰዓቱን ከፍተኛ አድርገዋለሁኝ። እኔ ቀስ አድርጋችሁ መጥበስ ትችላላችሁ፣ ግን እኔ ሽንኩርቱ ጥብስ እንዲልልኝ ቶሎ ከፍተኛ እሳት ላይ ነው ያደረኩት። ከዛ እዚህ ጋር እንግዲህ 5 ደቂቃ ራሱ አልፈጀብኝም። እንደዚህ ጥብስ ብሏል።
አሁን ይበቃዋል እንደዚህ። ምክንያቱም ዳርዳሩ የመጥቆር ባህሪ ስላመጣው በጣም ተጠቆረ። ደግሞ ያው እንዳልኳቸው ስንቀባው ልክ የሆነ ምግብ ሽታው አለ አይደለ? የሆነ ሽንኩርት ጠብሰን ስንጨርስ የሆነ ከሰል ከሰል ማለት ነገር አለው። እንደዛ እንዳይሆንብን ይበቃዋል እንደዚህ። ልክ ፍሬሹን መልኩን እንደያዘ በእንደዚህ ሁኔታ እኔ ዘይቱን በዛ አድርጌዋለሁ እንደምታወጥ። ምክንያቱም እኔ ፀጉሬ ብዙ ስለሆነ እንደገናም ደግሞ ተተረፈኝም የሚበቃኝን ቀንሼ ስለምጠቀም ችግር የለውም ማለት ነው። እናንተ እንደዚህ ያደርጋችሁ ሰርታችሁ አንዴ ሰርታችሁ ራሱ እስከ ወር ድረስ ማስቀመጥ ትችላላችሁ። አይበላሽም፣ ምንም ችግር የለም ማለት ነው። እየቀነሳችሁ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ ትንሽ ቀዝቀዝ እንዳለልን እዚህ ጋር እናጠለዋለን። አጥልየዋለሁኝ እኔ እስከ ሽንኩርቱ አልተጠቀምኩትም። ይህን ሽንኩርቱ ታዲያ እንዳትጥሉት፣ ለምግብነት መጠቀም ትችላላችሁ። ምክንያቱም በምግብ ዘይት ስለሰራ ነው፣ ሌላ ቅባት ስላልጨመርንበት የፈለጋችሁትን ምግብ ሰርታችሁ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ የምንፈልገው የሽንኩርቱን ውህድ ማን ነው የሽንኩርቱን ጥቅም ስለነበረ እሱን ሰጥቶናል። ከዛ በኋላ እዚህ ጋር እንግዲህ አንድ ላይም በነገራችን ላይ አንድ ላይም ልዘፈዝፉት ትችላላችሁ ከዚህ ከሌሎች ግብአት ጋር፣ ግን እኔ አልዘፈዘፍኩትም፣ እንደዚሁ ነው የተኩት ማለት ነው። አጥልየዋለሁኝ። ከዛ በኋላ እንዳልኳችሁ ለብዙ ጊዜ ይቆያል። ሽንኩርት ታዲያ ሲቀመጥ እርጥበት ስለሚኖረው ይሻግትባቸዋል። ያ እንዳይሆን እንደዚህ ማድረግ ትችላላችሁ። እዛ እዚህ ጋር እንግዲህ ግብአቶቹ ቅድም የፈጨናቸውን ብርጭቆ ላይ እናደርገውና ቅባቱ ታዲያ ትንሽ ቀዝቀዝ ማለት አለበት። ለምን ታላችሁ? ብርጭቆ እንዳይሰነጠቅባችሁ እንዳይሰበርባችሁ። ከዛ በደንብ አድርጋችሁ ታማስሉትና እስቲምም መልሳችሁ ማድረግ ትችላላችሁ። ግን እኔ ቅባቱ የሞቀ ስለሆነ እስቲም አላደረኩትም፣ በደንብ ነው ያዋሃድኩት። እዚህ ጋር በደንብ ምቱት። ታዲያ እዚህ ጋር እኔ ቁርንፍጭ ጨምሬበታለሁኝ። እንዳልኳችሁ አብሽ መጨመር ትችላላችሁ። አብሽ ለፀጉር በጣም አሪፍ ነው፣ ፀጉራችሁን ስለሚያለሰልሰላችሁ። ሌሎችም ግብአቶችን ለፀጉር ይስማማኛል የምትሉትን መጨመር ትችላላችሁ። እዚህ ጋር እንግዲህ ቅድም እንዳልኳችሁ ቁርንፍድ የተፈጨ ስለነበረ ጨምሬያለሁ፣ ትንሽዬ ማለት ነው። እኔ ቁርንፍድ በጣም ለፀጉሬ ስለሚስማማኝ እዛ ቁርንፍድ ተጨመርን በኋላ እንደዚህ አድርገን በደንብ አድርገን እናዋህደውና እንደዚህ ግጥም አድርገን፣ ትኩስ ነው በነገራችን ላይ ብዙ እንትን አላለም፣ አልቀዘቀዘም። ከዛ ጨለማ ውስጥ አረገዋለሁ። ብርጭቆ ስለሆነ አንደኛ እኛ ጋር ሙቀት ስለሆነ የበለጠ ነው ቅባቱ ስለሚሞቅ እንትን ለዋለሁ ማለት ነው። እንደዚህ ያስቀምጠዋለሁ። ከዛ በኋላ እንግዲህ ከአንድ ቀን በኋላ ከ24 ሰዓት በኋላ ይሄን ይመስላል። ይሄን እስከ ሳምንት ድረስ ማስቀመጥ ትችላላችሁ። ግን እኔ ለአንድ ቀን ብቻ ነው ያሳደርኩት። ከዛ እዚህ ጋር እንግዲህ መልሻ ማስለዋለሁ። ልታጠብ ስለሆነ ቅባቱን ብቻ አይደለም የምፈልገው ውህዱንም ስለምፈልገው በጥብጨዋለሁ። በምታዩት መልኩ አማስየዋለሁ። እዛ እዚህ ጋር እንግዲህ በምታዩት መልኩ ንጹህ ጨርቅ አለ። ጥቅጥቅ ያለ ጨርቅ ነው። ሁሌ ጊዜ እኔ ለፀጉርና ለፊት ነው የምጠቀማት። ይቺ ጨርቅ በጣም አሪፍ ናት። እናንተ ይሄ ከሌላችሁ ንጹህ ካልሲ ያልተጠቀማችሁት እሱን እንዲሁም ደግሞ ነጠላ ካላችሁ በነጠላ እንደዚህ ጥልል አድርጉት። እዚህ ጋር እንግዲህ ቪዲዮ የጨለማና እየሆነብኝ ነበርና ያው እንግዲህ ማታ ስለነበረ ያጠለልኩት እንግዲህ ጨለማ ሆኗል። ሊታያችኋል ብዬ ተስፋ አረጋለሁ። ከዛ እዚህ ጋር በምታዩት መልኩ በጣም ወፍራም ነው የሰጠኝ። እዚህ ጋር ሌላ ብርጭቆ ላይ ቀንሰዋለሁኝ። ቅድም የቀነስኩትን አልተመቸኝም እንጂ አላሳየኋችሁም እንጂ መልሼ ዝቃጩን አልጣልኩትም። ወደ ቦታው መልሼ ዘይት አርጌ ዘፍስፌዋለሁ። በቀጣይ ሳምንት ስለምጠቀመው እንዳልኳችሁ እስከፈለጋችሁ ጊዜ ማስቀመጥ ትችላላችሁ፣ አይበላሽባችሁም። ከዛ ወደ አጠቃቀሙ ስንሄድ እዚህ ጋር በምታዩት መልኩ ቅባቱ በጣም ወፍራም ነው። እንደገናም ደግሞ እንዳልኳችሁ ምንም አይነት ሽታ የለም ስትጠቀሙት። እዚህ ጋር እንግዲህ እኔ ፀጉሬ ልታጠብ ነው። ሹርባ ተሰርቶ ስለነበረ እኔ ሁልጊዜም ቢሆን ፀጉሬ ሹርባ ሲሰራ የሆነ ይደርቃል፣ መሀሉ ይደርቅብኛል ለምትሉ እንዲሁም ደግሞ ይበጣጠሳል፣ ስስ ነው ፀጉሬ፣ ፎረፎር ተቸግሬያለሁ፣ ምንም ሁሉን ተጠቅሜ ለውጥ አላገኘሁም ለምትሉ እንደዚህ እያደረጋችሁ የኔን ቪዲዮዎች አብዝታችሁ ተጠቀሙ። በተለይ ሻምፖዎች አሉላችሁ፣ ሻምፖ፣ ማስክ እንዲሁም ደግሞ የጭቃ ቅባት እዚህ ሁሉንም
እዚሁ እኔ ቻናል ላይ ታገኛላችሁ። እንግዲህ ወደ አጠቃቀማችን ሲሄድ ታዲያ ወሬን አበዛውባቸው ይቅርታ። እንግዲህ እዚህ ጋር በመጀመሪያ ደረጃ ያው እኔ መቀቢያ ስላለችኝ ይችን መቀቢያዋ ላይ ገለብጠዋለሁ። እናንተ ያው ባላችሁ፣ ይሄ ከሌላችሁ የቅባቱን ትንሽ ጠብ የሚያደርገውን በእንደሱ እያደረጋችሁ መጠቀም ትችላላችሁ። ይሄ በጣም ለሁሉም ያዳርስላችኋል። ስርስሩን ነው በመጀመሪያ መጠቀም ያለባችሁ። ስርስሩን ቆዳችን ስንቀባው በተለይ መሀል ራሳችን ላይ ብዙዎቻችሁ መሀል ራሴ ቅባት አይገባውም ይደርቅብኛል ላያድግም የምትሉኝ አላችሁና መሀል ራሳችን ላይ አብዝታችሁ ቅባት ቀቡ። ውህድም ስትጠቀሙ እንዲሁም ደግሞ ማስያጅም ስታረጉ እሱ ላይ ያደርጉ። እዛ ከፊት ለፊታችሁ እንደዚህ ያደርጋችሁ በደንብ እያደረግን ማስያጅ እያደረግን ቢያንስ ለ5 ደቂቃ ማስያጅ አድርጉት። እኔ እንግዲህ ሽንት ቤት ገብቼ በደንብ አድርጌ አስተካክየው መጥቻለሁ። ምክንያቱም ፀጉሬ ረጅም ስለሆነ አካባቢውን ስለሚያጠቃብኝ በደንብ አበጥሬ እንዲሁም ደግሞ ማስያጅ አድርጌው ተጨረስኩ በኋላ ይሄን እንደዚህ ካደረኩ በኋላ እንደዚህ ጥቅልል አድርጌ ለ1 ሰዓት ተኩል አቆይቼ ነው የታጠብኩት። ከዛ በላይ ማቆየት ትችላላችሁ፣ ችግር የለውም።